ጉርጉሮይካ ይካ ይገባል ውዳሴ እንጉርጉሮይካ ይካ ይገባል ውዳሴ ጉዞውን ጀምሯል አባይ በህዳሴ ትውልድ እንደ ዥረት የተቀባበለው ትውልድ እንደ ዥረት የተቀባበለው ውጪ ተስጋት ዛሬ ሊቋጭ ነው ውጪ ተስጋት ሃይባይ ሊያገኝ ነው። በህዳሴው ግድብ ላይም ሉዓላዊነቱን ያስከበረ ህዝብ ከ7 ዓመት ህፃን ጀምሮ ብሩህ አእምሮ ያላቸው አምላክም አሳይቷቸው ከናታቸው መቀነት እያለቀሱ ፈተው ለዚህ ግድብ መዋዕለ ንዋይ አፍስሰው የገነባ ነው ግድብ ነው። ልዩ የሚያደርገው ለ13ኛው ጊዜ የጸጥታ ምክር ቤት ተቀምጦ የይገባኛል ጥያቄ ስምምነት የታየበት ግድብ ስለሆነ ልዩ ያደርገዋል። አችሉም ተብለን ችለን ያሳየንበት ግድብ ስለሆነ ታላቅ ደስታ ተሰምቶናል። ይሄ ግድብ ኢትዮጵያን እንግዲህ በጨለማ ውስጥ የሚኖር ህዝብ ነው። እናቶች በጨለማ ውስጥ የሚኖሩ እናቶች ብርሃን ለማብራት ከጫካ ብዙ ርቀት ሄደው እንጨት ለቅመው ብርሃን ለማብራት ጥረት የሚያደርጉባት ሀገር ናት ያለችን። ይሄን ከጨለማ ወደ ብርሃን ለመምጣት እናቶቻችን አረጋውያን በጉልበት የተሻለ አቅም ያላቸው የተሳተፉበት ታላቅ የድህነትን ተራራ የናደ ብርሃንን የፈነጠቀ ግድብ ስለሆነ ሙሉ የኢትዮጵያ ህዝብ የዛሬው የድል ብስራት ትልቅ ስለሆነ ደስታችን ላቅ ያለ ነው። ይገባል ውዳሴ ጉዞውን ጀምሯል አባይ በህዳሴ ትውልድ እንደ ዥረት የተቀባበለው ትውልድ እንደ ዥረት የተቀባበለው ውጪ ተስጋት ዛሬ ሊቋጭ ነው ውጪ ተስጋት። በዛሬው ዕለት የተመረቀው የህዳሴው ግድብ በርካታ ኢትዮጵያውያን ከጫፍ እስከ ጫፍ የተነቃነቁበት ብዝሃነታቸውን አንድ ሆነው ያረጋገጡበት ላባቸውን ደማቸውን የከሰከሱበትና በርካቶች ኪሳቸውን የዳሰሱበት እናቶች መቀነታቸውን ቦርሳቸውን ዳሰው በእኛው ራሳችን እንደጀመርን እንጨርሰዋለን ብለን የኢኮኖሚ ምንጩም እኛው ራሳችን መሐንዲሶችም ራሳችን ሆነን የዳግሚያ የአድዋ ድል ታሪክን ያስመዘገብንበትና የኢትዮጵያን ከፍታ ያስመዘገብንበት በተለይ አባይ የኢትዮጵያን ለም አፈር ጠራርጎ ለባዕድ ሀገር ወስዶ ሲያለማ የኖረው አባይ ግንድዞ ይዞራል የሚባለውን ታሪክ ያደረገና አባይ ለልማት የዋለበት የኢትዮጵያውያንን የተስፋ ብርሃን ችቦ የለኮሰበት የወጣቱን የእድገት መንኮራኩር ያስነሳበትና የልማት ፋና የወጋበት ታላቅ ፕሮጀክት ነውና ይሄ ፕሮጀክት በመመረቁ እጅግ ከሚገባው በላይ ደስታ ተሰምቶኛል። ይህም ሲሆን በተለይ ፕሮጀክቱን ጀምረን መጨረስ የምንችል ያለንን አቅም ተጠቅመን ተፈጥሮ የሰጠንን ጸጋ በመጠቀም ራሳችን በራሳችን በማልማት ከኢኮኖሚ ጥገኝነት ለመላቀቅ እያኮበኮብን ያለንበትና ጉዞ የጀመርንበት ዕለት ስለሆነ ከፍ ያለ ደስታ ነው የተሰማኝ። ከዚህ ጎን ለጎን መነሻችንን ህዳሴ ያድርገን መዳረሻችንን ቀይ ባህር አሰብ ማድረግ መቻል ያለብን መሆኑን በተለይ አሁን የጀማመርናቸው ፕሮጀክቶች ተጠናቀው ኢትዮጵያ በኢኮኖሚ ዘርፉ ሀያል ሀገር ተብላ እንድትጠራና ዜጎቿ በምግብ ዋስትና የምግብ ዋስትናቸው የሚረጋገጥበት ደረጃ ላይ የምንደርስበት ሁኔታ ስላለ ከፍተኛ የሆነ ደስታ ነው የተሰማኝ።